ለምንድን ነው ሰብስክራይብ ማታረጉት? ሰብስክራይብ ያርጉ። እንደናንገኝ ሶሰሆይ ድረስልኝ ምን ልሆን ነው እንደልሆን ነው ወይኔ ምን አይነት ጊዜ ደረስኩ ቆይ ወይኔ ለሰው መድኃኒት ሲባል ሰውም ጠፋ እኮ ምንም የለም ቅርጽ ሰው የኔ ነገር እንዴት ነው አንተ ቅርጽ ሰው ምንድን ነው እባክህ አንተ ደግሞ ምንድን ነው አቤት ምንድን ነው እሺ ምንድን ነው እስቲ ተረጋጋና አልተረጋጋም ምንድን ነው እሺ ለምንድን ነው ፈለግክ አረ ተረጋግተህ አናግረኝ በእናትህ ምንድን ነው እሺ ለሄድ ነው ሰሞኑ ያለው ያንተ የጤና ጉዳይ አሳስበኝ እኮ ጤና ጉዳይ ዶክተር ነህ አንተ እሺ እኔ ጤና መፍትሄ አለ አንተ አይመለከተኝም መመልከት ያለመመልከት አይደለም እኔ የራሴ ጉዳይ ነው ያዘው እኔ እሺ ደሞ ቀስ ብለህ ጥራ ምንድን ነው ቀስ ብለህ ጥራ እሺ አጠፋው ጠርቼም ዘብራም ሰው ራሱ አልፈልግም ስልባቡ እዚህ ገና ለገና ሴት ምናምን ብለህ እናት ያፈርታዝ አንጎል ለቆለ አይደለም እንዴ እኔ አውቀህ እኮ ነው ዝም ያልኩት ድክመት ላውራ እንዴ ሰሳይና አረብስማ ሳይ እንደዚህ በቃ ማን ያፍቅራለው ለነገሩ ይሻላል እባክህ ማፍቀር ይሻላል ደሞ አሁን አብቅሮ እንደዚህ ችግሩን አይናገርና እንደሌሎቹ ብነድ ይሻላል ብሎ እናት ውጣ ከቤት እንጂ ቆይ ያሳዝናል ግን አስቆመም ይቃሉ እንጂ እቺን ጉዳይ መቼም አልተው አንገቱ ይጀጎሮሮ ላይ ማን እንደዛ አርግ በል እንደዛ አርግ ማን አለው አራርቃችሁ ወለዱ የተባለው እኮ በሁለት ዓመት አንዴ ልጅ ወለዱ ወይ በሶስት ዓመት አንዴ ነው እንጂ አንዱን አዲስ አበባ አንዱ ወላይታ አንዱን ቦዲቲ አንዱ አርባ ምንጭ አንዱ ጂንካ አራርቃችሁ ወለዱ ማን አለ ጌታ ሆይ እኔ የሱ ችግር አላቅም አንተ ታውቃለህ የሱን ችግርና አንተው ነው እኔ ምንም በሚችለው አቅም ይረዳሉ እንጂ ገለባ ተቀላውጣው ምንም ያሳስብ ላይፍ እንዳለ ቀላል በሆነ ዘመን ቅርዛሶ ስማ አንተ ቦርሳሞ ሰላም ነህ አንተ ምን ሆነ ነው ግን እናቴ ነህ ጭንቀት ውስጥ ነው ጤናኝነት ጉዳይ ነው በጣም ያሳስበኝ መንፈሳዊ ራሱ ጥሩ አይደለም ምን ሆነ ነው ቆይ የራሴ ጉዳይ ነው ናስቲ አትሩጥ ዝም ብለህ ተረጋግተህ ለሰው ስሜቱ ጭንቀት ለሰው ካላካፈል ካንተ ብቻኝነት እኮ መቼም አይሆንም እሱማ ልክ ነው ግን ምን ሆነ ነው እረጋ ብለህ በቃ ንገረኝ እናት ጭንቅልቴ በቃ ምንም ሰላም የለም እሷ ማናት እሷ ንገረኝ ለኔ ንገረኝ እሺ በቃ እኔ ልጅቷ ካጣው በኋላ ጭንቅላቴ ምንም ልክ አይደለም ፍቅረኛው አዎ በጣም ነው የምወደው እኔ እሷ ግን እሷ ብር ያስበለጠች ካንተ እሷ ብር ያስበለጠች እስማም ግን እንዴት ነው እሺ አሁን እሷ አትረሳም በቃ ላንተ ተብር ሰሙ እኔ ከሷ ጋር ያሳለፍኩት ነገር አንተ ብርሰሙ ምን ሆነ ነው እዚህ አናግረኝ እንጂ የፍቅሩ ነገር ያሰብኩ ነው በእና እሺ አሁን ሐሳብ አንተ ምንድነው እሷን እጅ ስር ማስገባት ፈልገህ ነው እኔ እሷ ፈልጋለሁ ግን እሷ አትፈልግም እሷ እጅ ስር ማስገባት ነው ፈለከው እኔ በጋኝ ማን ይጣላል ብለን እንድታመልጥ አፈልክም አሬ ብትመለስም ወይ ነው እዚያ ታፈቅራለህ ከልብ በጣም እዝጋብ ጸጉር ድረስ ነው ወደደ ቆንቆ አለ አንተ አታውቅም የኔና እሷ ነገር አታውቅም አንተ የት ትልቅ ቦታ ወስዳል የት ፎቅ ነው እዛ ቦታ ስትጣጥ ባድ እኔ ልጨርስ እንጂ በእናትህ ቦርሳሙ በእናትህ ከሷ ጋር ያሳለፍኩ ላይፍ ነው እንዴ ተዲዮ አታውቅም ዘፋኙ ከዜናቡ ዘነበ መጥቼ ላገኝሽ ወይ ላገኝ ወይ
ምለው እሱ የተዘፈነው በእኛ ታይቶ ነው። አትቀልድ። እውነት የኔና ሰው እሱ አትቀልድ። የኔና ሰው ነገርማ ቦርሳው ምን ሆነ ነው? በእናትህ ምን ሆነ ነው? አናግረው እንጂ እሷ እያሰብኩ ነው። እንዴት ነው ማገኝ መብት አለሽ? ምን አንተ የምታውቅ ነገር እኔ መብት ልስጠው? እንደማን ይጥላል? መብት ልስጠው? ምንድን ነው? የሆነ ቦታ ልውሰድ? የፈለገው ውሰድ። የሆነ ትልቅ አዋቂ ሰው አለ። አዋቂ ነው? አዋቂ ነው። ሁሉን ነገር ያውቃል። ተምሯል። ሁሉን ነገር ያውቃል አልኩኝ። የተስተማረ ነው። አዎ እሱ ጋር እንሂድ። እሺ ማግኘት ይችላል። እሱ ሄዳለሁ። እሱ ጋር እንዴት ያለ አገኛለሁ? እሱ በቃ እንዴ ሁሉ ጊዜ አንተን እያለች እዚህ ካፍ እስከ እግሯ ድረስ እንድታለቅስ ያደርጋል። እንዴ ይሄን የመሰለ መብት ይዘህ ነው እንዴ? ደሽ ልበስል ቀይር ነው። ታውታውና ና እንደዚህ ብር ይዛላ። ብር ያስፈልጋል። አዎ ትንሽ ብር ያለ ትንሽ ብር በቃ ካለ ይበቃል። አዎ ና እኔ ያሳያለሁ አልኩ አይደል እንዴ? በርሶ መጀን ጋሼ፣ በርሶ መጀን ሰላም ናችሁ? ሰላም እንዴት ነው? እንኳን ደህና መጣችሁ። በርሶ መጀን አይ እዚህ ነው። ዝም በል። በርሶ መጀን እሺ ጋሼ ሰላም ናችሁ? እንዴት ነው? በርሶ መጀን የት ነው መጣን? በርሶ መጀን ሳታስረዳ ነው እንደ የመጣከው? ኧረ አይደለም፣ ያውቃል። በርሶ መጀን ለምንድን ነው የመጣከው? አዋቂ ነው እኮ አንተ። ለምንድን ነው የመጣከው? ለምንድን ነው የመጣ? እኔ አልተፈልገህ ነው። እኔን የምትፈልገው በምንድን ነው? በባዶ እጅ ነው የመጣከው? ኧረ አይደለም፣ በእግር ነው። በእግር አይደለም፣ ሳታስረዳ ነው እንደ የመጣከው? ትቀሰፋለህ። በምንድን ነው የመጣከው እያለ ነው እሱ። በእግር ነው አይደል? እንደመጣ ጉዳይ ምንድን ነው? ጉዳይ ምንድን ነው? አዋቂ ነው አላልክም እንዴ? አዋቂ ነው አላልክም እንዴ? እና አዋቂ ነው አንተ ልጅ። ምንም ያልተማረ በስራዬ እመን እንጂ እንደምሰራ ምን ያደለ የመጣከው? አትብርሰም እናንተ ነው ስም አዋቂ ነው። ሁሉ ነገር ያውቃል ይፈታል አላልክም? አዎ እንዴ እኔ እኮ ምንም ያወቀ አይደለም። ስምክ ማን ነው? እኔ ስም ጭራሽ አዋቂ ነው አላልክም እንዴ? አንተ ስማ ከጀት ፈጠነ ከውሃ የቀጠነ ተቅማጥ መልቀቅ ፈለግ እንዴ? እሱማ አልፈልግም። ና ስማ ላስከዝነው ደ ታው በርሶ መጀን ጋሼ ተው። ዝቅ በል እያየሁህ ነው። አያይም ብለህ ከሆነ ዝቅ በል። አሁን የሚጠይቀው ጥያቄ እንዳልመልስ በስርዓት። ለምንድን ነው የመጣከው? እኔ አዋቂ ነው አላልክም እንዴ? አንተ መልስ። እሺ በቃ ልሞት ነው እንዴ? ያው እንግዲህ ደርሰማ ጃን እንግዲህ መጀመሪያ የመጣ ምክንያት የሚወድ ልጅ አለች እና እሷ እኔ አትፈልግም። ትፈልጋለች ካሁን በኋላ? እንድትመጣ ነው የምፈልገው። ከዚህ ቀደም የት ነው የሄድከው? መሄድን ያውቃል። አሁን ሌላ ቦታ እንደሄድክ ያውቃል። አዎ እኔ ከዚህ በፊት የትም የሄድኩ ቦታ የለም። የሆነ ቦታ ሄጄ ነበረ ግን አትዋሽ። ምን ጠየቃህ እዛ? ያው እሱማ የሆነ ትንሽ ነገር ሰጠው። ስሙ ጥራ። ማን ስም? ያው የወሰድከው ነገር ምን ይዘህለት ትሄዳለህ አንተ ጀዝባ? የዚህ ያልኩት እንቁላል ነው። እንቁላል አይደለም ልሞት ነው። ዶሮ። እኔ ደግሞ ትንሽ ነገር ጠይቄ ትንሽ ነገር አልሰጥም። ትልቅ ነገር ጠይቄ ነው ትልቁ የሚሰጠው። እኔ ጋር እግዚአብሔር ካለ ትሰጣለህ። ሁለት ቀን ያለው እግዚአብሔር ላይ ታውታ በርሶ መጀን አንበሳ አትጥራብኝ። አትጥራ። እኔ እሱ አልፈልግም። ትቀዝናለህ። እሺ በቃ ቀዝነት ሞታለህ። አስፈሳለሁ። ፈስ በፍሬ ነው ማረገው። በፍሬ ነው ማስፈሳለሁ። እናት ነው ቦለቃ በልተህ ትፈሳለህ። እሺ ምን ሊያርገው? እሺ እኔ ትንሽ ነገር አልጠይቅም። ትልቅ ነገር ነው የሚጠይቀው። ትልቅ ነገር ነው የሚሰጠው። እሺ አሁን ለኔ ሁለት ቀንድ ያለው አንድ ጭራ ያለው አራት እግር ያለው ጥቁር ፍየል ተመጣለህ። ጥቁር ፍየል እኔ የምለው እሺ ማን ነው? ጠንቋይ በሳ
አይፈሳም ይቅርታ አድርጉለት ምንም አያውቅም ምንም አያውቅም በጭንቅላት ተደፋ ልክ ነው በቃ እንደተደፋ አውራ እንደተደፋ እዛው ሆነ አውራ እያለ ነው ጋሽ በርሶ መጀን በቃ ይነሳ ጋሽ ልጁ ምንም አያውቅም ለማወቅ አይደለም ተጠያቂነት አያድንም እና አሁን ያሉ ምን ነበር ጥቁር ፍየል ይዘ መምጣት ያለብኝ የጥቁር ፍየል መግዣ ብር ቢኖር እሷ በት አርጀ ጠርቻ አላበላም ራሷ አትመጣም ነበር ከርሳም በእስራኤል አመነ ለምን መጣሽ ያላመነ ሰው ነው ያማጣቀው አምናል ቆብያ ተጣመነ በርሰመጀን ናይስ መሞት ፈልጋል አልፈልግም መብሳት ትፈልጋለህ ድራም ሐሳለው እኮ ይሄ አይደለም አሁን ይሄ እንደዚህ ማቆራርጥ በፍሬ ጠር ትፈልጋለህ አልፈልግም መቅዘን ትፈልጋለህ አልፈልግም ሆድ ስር ያለው ሆድ ዕቃው እንዳለ በአር መልክ እንዲወጣ ትፈልጋለህ ነገረው በቃ ጸጥ ብለህ እሱም ነው ነገር በስን ስርዓት ስማ የልጅቷ ስም ማን ነው አዋቂ ነው አላልክም ደ ያ ቃል የተስተማረ ነው አላልክም ስልክ ቁጥሯ ንገር ስልክ ቁጥሯ ንገረው ስልክ ስጠኝ ይሄ ግዴታ ነው አንተ ታው ግን ታው በርሰመጀን ጋሼ የልጅቷ ስልክ ቁጥር ንገረው አዎ ቁጥር ያልነግርም አይ አላመንክም ማለት ነው ለምን እኔ አልነግርም ወይኔ እኔን አላመንኩም ብለህ ነው ስልክ ቁጥር ማናግረው አላመንኩም የልጅቷ ስም ሜሪ ነው አይደለ ሜሪ ነው ወይኔ ሜሪ ነው እሱንማ እኔ የማውቃለሁ እኮ ታዲያ እናቴ አፈርታስ በለ ሜሪ ስም እንደሆነ ካወቅ ለምን መጣ የሰው አየር ሞት ትይዛለህ እንደ እናቴ አፈርታስ በለ ሄድ በእናትህ እናቴ አፈርታስ በለ አንተ ደግሞ ምን ነው ጋሼ ወጣው እኮ እኮ ጀነጅናለሁ ብዬ ነው ስልክ ቁጥሯ የጠየኩት ይመቸት ሰራንለት ዘወድ ነው ስማ ደግሞ በርሰመጅ በግ መስለከኝ ነው ለወጋኝ ነው እንደዚህ ላስገባው ነበር እኔ ደግሞ እኮ ሐሳብ እንደ ባናተ ቆም ስለተ እንደዚህ እኔ እኮ መጀመሪያ ሲገለበት ታውቁ እንጂ ጀርባው ለግጫ እንደፈስ ላስፈሳው ነበር ማስፈሳቱ እንደምቆይ እናስፈሳለን አሁን ሰሞኑን በተከታታይ አውቀን ንፍሮ ቀቅለን እናበላለን ሜሪ ሜሪ ስልኩ በዘጠኝ አይ ሶልጅ አልተሳካም በቃ በእናትህ